ስለማልፈልግ እኮ ነው እንጂ ወይ በምን ታሬ ለነግረው በእናታችሁ ወንድሜ በእኛ በምትወዳቸው በእናትህ የልጆች በእናትህ ልቀቁኝ እናንተ አናግረዋለሁ ምን ታሬ ምን የፖሊስ አለ የፌደራል አብዲ ያገግማል እንጂ አይድን የሚባለው እኮ ለማንቸስተር ዩናይትድ ነው። ማናችሁ እናንተ 5 ተከታታይ የምታሸንፉት ላሊጋ አይደለም ወይ ቡንደስሊጋ አይደለም፣ ኢትስ ፕሪሚየር ሊግ ወንድ ቲም ነው ዌስትሃም ዩናይትድ። ሲጀመር ዛሬ ሙሉ 3 ነጥብ ይገባው ነበር ከማቭራፓኖስ ተጀምሮ እስከነ ጃሮድ ቦን እንዲሁም እነ ቶማስ ሶቼክ በጣም ምርጥ ነበሩ። በተለይ ደግሞ ስለ አንድ ተጫዋች ዛሬ በጣም መናገር ፈልጋ አግዜል ዲሳስ ይባላል። ቼልሲ አቼምፖንግ ምናምን የሚባሉ ቅራቅንቦ ከሚጠቃቀም ይሄን የመሰለ ልጅ እንዴት እንደሸጡቱላ ግራ ይገባኛል። በጣም በትልቅ ሌቭል መጮት የሚችል አቅም ያለው ልጅ ነው አግዜል ዲሳሲ። ከዛም ባለፈ ዛሬ ማንቸስተር ዩናይትድ አለማሸነፉን ተከትሎ ወፍ የለም ዛሬ ሌላ 5 ጨዋታ ይጠብቃል። ይሄ ደጋፊም እንግዲህ ኧረ ይቆረጥበት፣ ኧረ ችግሩን ፍቱለት፣ ተያይዘን እናልቃታለን ቻምፒየንስ ሊግ ስፖርቱ። በሌላ ጨዋታ ደግሞ ቼልሲም እንግዲህ ከ2-0 መምራት ተነስቶ 2-2 ተጠናቋል። እስኪ ይህንን የፓልመር ሚስዩት ምን ይባላል? 94ኛው ደቂቃ ባዶ ጎል መሬትን በድንጋይ እንደመሳት ነው። የሚስ ኦፍ ዘ ሲዝን ከሚባሉት ውስጥ አንዱ ይሆናል ብዬ እጠብቃለሁ። ላለመውረዱም ደግሞ ስፐርስም ተቀላቅላለች። ቁልቁለቱን ይዛ እየነዳችው ነው የምትገኘው። ቻምፒየንስ ሊግ ስፖርታችንን ግን ነገ እናረጋግጣለን። እኛም አንላቀቃትም፣ ተያይዘን እንጠፋታለን። ሰበር ዜና፣ ፍራንክ ፀጉሩን እንደማይቆረጥ ተረጋግጧል። ዌስትሃም ከማንቸስተር ዩናይትድ ያደረጉት ጨዋታ 1-1 ተጠናቋል። ፍራንክ በዚህ የውድድር ዓመት ፀጉሩን ለመቆረጥ ዩናይትድ ከዚህ በኋላ የሚቀሩት 12 ጨዋታዎች ውስጥ 5ቱን ተከታታይ ጨዋታዎች ማሸነፍ ይኖርበታል። ከነገ ጀምሮ ፍራንክ ሌላ 1 2 3 4 5 እያለ ድፍን 5 ጨዋታዎች ያስፈልጉታል ፀጉሩን ለመቆረጥ። እጅግ የሚያሳዝን የሚያበሳጭ ውጤት ለማንቸስተር ዩናይትድ። እኔ መድኃኒዓለምን አሁንስ ይሄን ሰው እየፈራሁት ሙጣም ጤማም ጠንቋይ የሆነ ነገር ነው። የሆነ አዚም አለበት። ክለባችን 5 ጨዋታ ካሸነፈን የምቆረጠው አለ። 4 የሚገራርሙ ጨዋታዎች ያሸነፈን 5ኛው በዌስትሃም አቻ። ቀምለህ ትኖራታለህ። እንኳን ደስ አለህ። አንተ ተቆረጥክ ማለት ዓለም ረሳ። በዩናይትድ ምክንያት እንደዚህ ታወቅ። ቢሳካ ያልተከፈለው የቀረ ብር አለ ወይ? አረ በመድኃኒዓለም አስቸገረን። እኔ ከዚህ ኳስ በኋላ ተስፋ ቆረጥኩኝ። አረ ማንቺ አቻላለቀም ጨዋታው። እኔ ምን አባቱ ነው የሚሰራው? ዳሎት ያኑላ ሰዓት ምን አባቱ ነው የሚሰራው? የኔ ጥያቄ እሱ ነው። ሴስኮ ተባረክ ከመሸነፍ አድነ ነው። ምን አባቱ ነው የሚሰራው? ያደደብ ዳሎት እስከዛ ድረስ ሲያሞግሱት የማይወድ ሰው ሁሌ እሱ ሲረገጥ መኖር ያለበት ሰው ቢኖር ዳሎት ነው። ሁሌ ሲረገጥ መኖር ያለበት ሲያሞግሱት አይወድም። ካሪክስ ምን ሆኖ ነው እሱን ማዝራዊን እኔ ካስሚሮ ቢሆን ቢጫ ካርድ ያየው ቆይቷል ይወጣ። በዳሎት ምክንያት ነው ያጣነው ይሄን ነጥብ ዛሬ። ማይረባ ሁሌ ለሰውዬ ደግሞ እንደው በተገኘበት የሆነ ነገር ቢደረግ ይሄ በቶንዶስ ብቻ አይደለም የሚቆጥ ነብይቴ እሱ ነው። አንድ ሙጣንቲን እዚህ ጥሎብን ሌላው ደግሞ ይረሳውት ነው። ኳስ ዝም ብሎ እንደው የተገኘው ኳስ እሺ በማሻማት ተገኛ ጀምሮ እስኪያልቅ ድረስ ዝም ብሎ ማሻማት ካልተሳካኩ ሌላ ነገር እኮ ትሞክራለህ። በሎ ብሎክ ነው እየተጫወቱ ያሉት። አይ ነው ግን ዝም ብሎ አታሽ ማሻማት። አረ ባለፈው እዛ በኦልድ ትራፎርድ ሜዳ እንደዚህ እንተመስገን 1 ነጥብ ማግኘታችን አለመሸነፋችን ጥሩ
ዋናው ነገር እሱ። ዳሎት ግን የስራህን ይስጥህ አንተ። ኧረ በኢየሱስ ዛሬ መጣሁት አንድ ሙቪ ልጋብዛችሁ ነው። ሃኒሙን የሚለውን ፊልም አይታችሁታል እንዴ? ካላያችሁት ይኸው ካሪክና ሻሺ የሚገርም ሃኒሙናቸውን ጨረሱ። ዛሬ ኦፊሻሊ ጨረሱ። ከዚህ በኋላ ሻሺ አይደለም 5 ጨዋታ 5 አንድ ማሸነፍ ለሻሺ ከዚህ በኋላ ዋንጫ ነው። እንደ ፕሪሚየር ሊግ ነው የሚቆጥርላት። የምር የሚገርም ሃኒሙን ነበር። አለቀ በቃ ሃኒሙኑ ለንደን ስቴዲየም ላይ ተጠናቀቀ፣ ተፈጸመ አለ። አይሻሺ ኮንፈረንስ ሊግ መጣውልሽ እያለች ነው ሻሺ። ይመቻችሁ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያደርጋችሁ አድርሱልኝ። ፎሎ ያደርጋችሁ ደግሞ ፎሎ አድርጉ። ይመቻችሁ። እሺ አሁን ያ ሰውዬ ማለት ሌላ 5 ጌም ሊጠብቅ ማለት ነው። ሌላ 5 ተውት፣ ጌሙን ተውት፣ አቁሙና እዚህ ጋር ጌሙን ሰውየውን ያዙና ቁረጡት፣ ጸጉሩን ቁረጡት። ከፈለገ ዝቅ ያድርጉልኝ ካለ ካንገቱ ይሁንለትና ቁረጡት። እንዴ ዌስትሃም እኮ ማለት እስካሁን ከገጠሟቸው 4-5 ቲሞች እኮ ዌስትሃም እኮ የሌለ ተራው ቲም እኮ የመጨረሻ አውቁ። ዌስትሃም ጋር ጥሩ ቁጥር የላችሁም፣ ግን አሁን ባለበት ፐርፎርማንስ ዩናይትድ አይደለም ዌስትሃምን ሲቲን እና አርሰናልም ጋር ሰውየውን ቁረጥ። ታው ጌሙ ጋር አይደለም ይሉና ቁረጡት። አለቀ። ወፍ 1 ፖይንት ሴስኮ አስቆጥሮ አግኝታችኋል። ትልቅ ነው 1 ፖይንት ባይዜ ቶፎር አሁን ቶፎር ያለበት ሁኔታ 1 ፖይንት አልገባችሁም። ግን ጌሙ አይደለም ችግሩ፣ ቁረጡት በቃ። ዩናይትድ ተሸነፈ ብላችሁ ስትቋጥሩ ያመሻችሁ ይሄ ነው መሸነፍ። እሺ አቻ መውጣታችን ቢደብረኝም ለምድረ ቋጣሪ ግን አንሸነፍም። ለምን አይደረድም? ለምን አይቀምልም? ምን አገባኝ እኔ። ለምን አይቀምልም ልጁ? ምን አገባኝ? ዋናው አለመሸነፋችን ነው። ምድረ ቋጣሪ ዩናይትድ ይሸነፋል ብለሽ ስትቋጥሪ ያመሸሽው ማለት ነው። አንሸነፍም። ዩናይትዳቸው ወጥቷል። አሪቻናል እንዴት ነው ማችሉት? እንደ ዌስትሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል? ምንድነው ያውላ ሰዓት መጨረስ ትችሉ ነበር። ካውንተር እየሄዳችሁ ምናምን። ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው? ማኔ ቫምፐር ሲኬዝ ነው ጭራሽ የማይገባ ጎል። ምን አይነት ፊኒሺንግ! እግዚአብሔርም ማለት ሼስኮን አደንቋለሁ። በጣም የሚያምር ጎል ማለት። ይሄ ሰውዬ መች ነው የሚቆረጠው? ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን። ይኸውላችሁ ልንገራችሁ በስትክክል ስዊ 5 ጌም ሳታሸንፉ 4 ዋንጫ እንበላለን። ምንድነው? እንዴት ነው ማትችሉት? እኔ ግን ደስ ብሎኛል ዛሬ። ማን ዌስትሃሞች ዲዘርቭ ያደርጉ ነበር ማሸነፍ። ዲዘርቭ ጭራሽ አቸው አይገባችሁም ነበር ማለት ነው። ምንድነው? ምን አይነት ሰከንድ አፍ ነው የተመለከትነው? ማን ሰመርቬል ብቻውን ኩክ ሙሉ ቲማችሁን ኩክ አረ ይችላል ሰመርቬል። በስመ ሲጀመር የሰውዬ እያለ ማለት ነው ምንም 5 ጨዋታ ማናሸነፈው። አምናም እንደዚሁ ተከታታይ 3 አሸነፍን፣ 4ኛውን አቻ ወጣን። በቃ ላይፋችን ምስቅልቅል አለ። አሬን ሰውዬ ወይ እንግሊዝ ላኩንና አንድ ነገር እናድርጉ። ይሄ ሰውዬ እያለ ዩናይትድ 5 ጨዋታ ያሸንፋል ብሎ ማሰብ ሞኝነት ነው እውነት። ይሄ ሰውዬ ራሱ ጊንጥ አይደል እንደሆነብን። እመቤቴን አልደበረኝ፣ በእውነት አልደበረኝ። ይችላል ካሪክ ማንቸስተር ዩናይትድ ይችላል። እድለኛ አልነበር እንደ በፊቱ። ብዙ እድሎችን አልፈጠርንም። ሊወርድ እኮ ነው ዌስትሃም፣ ሜዳቸው እኮ ነው ነው እንዴ። ነውለላ አትሁን። አንዳንድ ጊዜ እኮ ማሰባችን መቻል አለብህ እኮ። እንደዛ ቢሆን ኖሮ እርግጠኛ ሆኜ ዩናይትድ ያሸንፋል ብያለው ወይ ቀመር ሰርቼላችሁ ነበር በናቢቱ። ምንድን ያልኩት ደብል ቻንስ ስጡት ነው ለዩናይትድ ያልኩት። ዊን እንኳን አላልኩም፣ አልደፈርኩም። አይ ኖ በእውቀት ነው የምመለከተው። ኳስ እንችላለን። ሼሽኮ ጽድት ያለ ጎል ያስቆጠርከው። ሼሽኮ ጎል እያስቆጠረ ነው ባይዘው። ጀለስካ ደግሞ ከፈለገ ቀምል ይበል። እሱ እንጀራ ነው የያዘው፣ ኮንተንት ነው የያዘው። ቀምል ይበል፣ ሳክስ ነው የሚያዝነው። ቀምል ይበል እና ማንም ደጋፊ መጥቶ እንዳያበሽቃችሁ ነው። እንችላለን። የምሬ ነው። ምድረ ሸፋፋ ምድረ ሞጀሪያ ቅብሃላም እከካም እኔ 4 ጨዋታ አልፈን
አምስተኛ ጨዋታ እኮ ነው። ወይኔ የአባቴ አምላክ ያዋርዳችሁ እናንተ እገካሞች፣ አልፈላችሁም። ፀጉሩን አስቆርጠነዋል እኮ ጀማው። ለምንድን ነው ተቆርጧል እኮ እና ፈልጉት። በዚህ ሰዓት እሱ እየተደሰተ ነው። የዩናይትድ ደገ ወይኔ ሴስኮ ገብተህ እኮ ቢያንስ 1 ነጥብ እኮ ያገኘ ነው። ወይኔ አዋረዱን። ወይኔ ትላልቅ ክለብ አሸንፈን መተን አረ ተቃጠልኩ፣ ነደርኩ በዚህ ክለብ። 5ኛ ጨዋታ ሰው ዘላስት ከዌስትሃም ከመጨረሻ ክለብ ካለ ወይኔ እናቴ ነደርኩ። ሀመርስ እንግዲህ መዶሻዎቹ ፀጉር ቤቱን ዘግተውታል፣ አይቆረጥም ብለው ማለት ነው። ባለቀ ሰዓት እስከ 90 ጠብቃችሁ አንድ። ኧረ በስመ አብ ሼሽኮ ቢያንስ አግብቷል። እና የባለ ፀጉራሙንም ሪያክሽን ላሳያችሁ። አይ ቲንክ ሲገባባቸው ወይ ፊሽካው ሲነፋ ያደረገው ሪያክሽን የሚገርማችሁ። ማን ዩናይትድ 5 ተከታታይ ጌም ሊያሸንፍ የነበረው ፕሪሚየር ሊግ ላይ ነው። ያውም ልጁ ባለ ፀጉራሙ ማለት ነው ምንም አይነት ኮምፒቲሽን ላይ ብቻ 5 ኢኔሮ ነው ያለው። ግን ዩናይትድ እንደውም አሪፍ ነው ሄዷል፣ በጣም የሚገርም ሄዷል። 5 በተከታታይ ሊያሸንፍ የነበረው ፕሪሚየር ሊግ ላይ ነው። የጣለው ደግሞ ላለመውረድ ከሚራገጠው ከዌስትሃም ጋር ነው። ይህንን ደግሞ ፕሪዲክሽን ስሰራ የተናገርኩት ነገር ነው። ግን እኮ አስባችሁታል? 5 ኢኔሮ እኮ በጣም ከባድ ነገር ነው ለቶፕ አሁን ለምሳሌ አርሰናል ነው ቶፕ ላይ ይገኛል የምትሉት። አርሰናል ራሱ አሁን 5 በተከታታይ ጌም ማሸነፍ እኮ አዛ ነው። 5ኛው ላይ አቻ ሊወጣ ይችላል ወይ 2ኛው ላይ አቻ ይወጣል። ምን አለያሽ በጣም አዛኮ ነው እንኳን ለዩናይትድ በዚህ አቋም ሌላ አመት ሊፈጅበት ይችላል። በቃ ይሄ ምን አመት በጣም ብዙ ጊዜ ሊፈጅበት ይችላል። ቶፕ ሆኖ ራሱ ዩናይትድ ቻምፒየንስ ሊግ እኮ አሁንም ሊገባ ይችላል። ግን 5 በተከታታይ ማሸነፍ በጣም ከባድ ነው። አላወቀም እንዴ ልጁ 3 ኢኔሮ ቢልሽ። ዛሬ ካሸነፈ እንግዲህ ይሄ ሰውዬ ፀጉሩን ይቆረጣል ተብሎ ቢጠበቅም እንግዲህ ማንቸስተር ዩናይትድ አቻ ወጥቶ ነው ባለቀ ሰዓት ባስቆጠረው ጎል ነው ሴስኮ ባስቆጠረው ጎል ነው እንግዲህ ከሽንፈት የታደጉት እንጂ ዛሬም ዩናይትድ ሊሸነፍ ከጫፍ ደርሶ ነበር። ግን እንደዛም ቢሆን እንግዲህ በተከታታይ ጨዋታ ባለማሸነፉን ተከትሎ እንግዲህ ዛሬም ፀጉሩን አይቆረጥም ማለት ነው። እንግዲህ የሚቀጥሉት ደግሞ ከዚህ በኋላ 5 ጨዋታ ይጠብቅ። እንግዲህ ከዚህ በኋላ ማንቸስተር ዩናይትድ 5 ጨዋታ ተከታታይ ያሸንፋል እንግዲህ ምን ይሆናል። ከዚህ በኋላ ግን 5 ካሸነፈን ፀጉሩን የሚቆረጡ ማለት ነው። እንግዲህ አሁን አቻ ስለወጣ አይቆረጥም ማለት ነው። ብዙ ሲጠበቅ ነበር። እሱም በላይቭ ጨዋታውን ሲያስተላልፍ ነበር። በርካታ በሚሊዮን የሚቆጠር ሰው እንግዲህ ይህንን ጨዋታ እየተከታተለ ነበር። ግን ቢሆንም በመጨረሻ እንግዲህ በዌስትሃም እና በዩናይትድ መካከል የተደረገው ጨዋታ 1 እኩል መሆኑን ተከትሎ ይህም ሰው ፀጉሩን ሳይቆረጥ ማንቸስተር ተከታታይ ጨዋታ ሳያሸንፍ ቀርቷል ማለት እንግዲህ ማይከል ካሪክ ከዚህ በኋላ ተከታታይ 5 ጨዋታ ያሸንፋሉ። አብረን የምናየው ይሆናል ማለት ነው። ለማንኛውም ዩናይትድ አቻ ወጥቷል። ቪዲዮውን በደንብ ኮፒ ሊንክ ፖስት ማድረግ እንዳይረሳ። እስካሁን ካሪክ ከመጣ ጀምሮ ከገጠምኳቸው ለንደን ክለቦች ዌስትሃም በጣም ከባድ ነው። ዌስትሃም ለዋንጫ ነው መጫወት የነበረበት፣ ለወራጅ አልነበረም። ወይኔ እኔ እግዚአብሔር እንዴት ቅጥል ብዬ እንዳለው አልገባም። ይሄ ሰውዬ ቀመለ በቃ ታላቁ በቃ። አረ እሱ መቅመል አይደለም እና አይደርድም። ወይኔ ቶፕ 4 አሁን እንደዛ ሊቨርፑል ላይ ቀልጄ አሁንም እኮ ቶፕ 4 ነን ግን አረ በጣም ያሳፍራል። የምር እንደዚህ መቋጥ እንደዚህ ዋንጫው የእናንተ ነው፣ ቶፕ 4 የኛ ነው። ምንድነው እንደዚህ ማስቋጠር? ምንድነው እንዲህ መቋጠር? ያርሰናደገ በጣም ነው የሚያሳዝነው የምር። ዛሬ ማሸነፍ ነበረብን። የምሬ ነው የምላችሁ። በጣም ቻንሶችን ክሬት ስናደርግ ነበር። በደንብ ነበር የተጫወትነው። እነሱ በጣም ተከላክለዋል። እኔ ሲጀመር ይሄ የወልቭሱ አሰልጣኝ ይሄ መላጣ እኔ ሲጀመር ይሄ ያስጠላኛል። ለመከላከል ነው ሲጀመር አሰላለፉን አይታለ 4-4 አንዳንድ ይዞ ገብቶ ወይኔ ፈጣሪ። እኛም አብረን ቀመልን እንጂ እግዚአብሔርን ቀመልን። አንተ እንደዚህ መሸነፍ እንደዚህ ያስጠላል እንዴ? መሸነፍ በለው ቋቻ መውጣት ነው መሸነፍ። ወላሂ ወንድ የሆነ ቲም ነው ያለ እስከ መጨረሻው ደቂቃ ድረስ የሚታገለውን የሚጠራውን ማንቸስተር ዩናይትድ ነው ዛሬ ያየነው። አይታችኋል። ላለመውረድ ነው የሚጫወተው። እንዴት ሆኖ እንደሚጫወቱ ዌስትሃም ዩናይትዶችን አይታችኋል። ቂጣቸው ከቂጣቸው ላብ እየወረደ ነበር። እንደዛ ተሟሙተው ሲጫወቱ የነበሩት ግን ወላሂ ወንድ የሆነ ቲም ማለት ነው። በቃ ወንድ የሆነ ቲም እኔ በጣም ወላሂ እኔ ካሪክ በቃ አንደኛ ቲም ነው እያሳየን ያለው እና በቃ የሚጠበቅ ነበረ።
ሁላችንም ኤክስፔክት ያደረግነው ለመናገር ዌስትሃም ከወራጅ ቀጠና ነው ያለው እንዴት ነው የሚጫወቱ ሁላችንም እናውቀዋለንና እኔ ጠብቄው ነበር እና እኔ ካሪክ አኩርተኛል። ተናገርኩ እኮ አይቆረጣትም። እኛ ቆመን ዘንድሮ ይሄ ሰውዬ አይቆረጣትም፣ ይቀምላታል። የሚያሳዝነው ምን ታውቃላችሁ? ዮንዚማም አብሮ ቀመለ። ይመቻችሁ ብቻ አይቆረጣትም። ተናግሬ ነው። ያራዳ ልጆች ከእናንተ ጋር ቆላይል ደቂቃው ሙሴውን ህዝቡን ከባህር አዳነው ነው የሚባለው። ያራዳ ልጆች ዌስትሃም ከሰዓት የኢትዮጵያን ህዝብ እንዲገፉ ነው ይዞት የወጣ እግዚአብሔር። እንዲሁም ደግሞ ከሰዓት ከውሃም ነበር ይዞት ወጥቶ የነበረው ሸሽኮ ግመል ጠባቂ ጎል ማግባት ጀመረ። ያራዳ ልጆች እንዴት አባቴ እንደተቃጠሉ ያለች በቃ ሰው እግዚአብሔር ለሀገሩ ሲባል በጦርነት ይሞታል፣ በቀማል ሊሞት ነው መቤቴን። ከዚህ በኋላ ማንቸስተር ዩናይትድ ወይም ካሪክ የሚባል አሰልጣኝ ተከታታይ 5 ጨዋታ ያሸንፋል ማለት ጋክፖና ስሎት ተጣሉ ማለት ነው። የምሬ ነው። ባይዘው የሁለቱም ክለቦች ልዩነት ነው ያለው። አንደኛው ለመኖር የሚጫወት ነው ደግሞ አንደኛው ደግሞ ለጤና የሚጫወት ነው። ምንም ሁለቱም የተያያዙ ናቸው። እኔ በጣም ግርም ይብል እግዚአብሔር ሰው ለ3 ለ2 ለ4 ዋንጫ ይጫወታል። አንድ ቀን አላምን ለማስቆረጥ እንደዚህ የምትለፉት በመድኃኒዓለም ያው ዌስትሃም ጀግና ነው። እመቤቴ ምስክሬን ዌስትሃም አንደኛ ነው። ጀግና ወንድ ነው። ካሪክ ምናምን አይችልም። እናቴን ቢችል ዌስትሃም ያሸንፍ ነበር። አይችልም። እኔ ደስ ብሎኛል። እርሶ ደስ ብሎታል? እስቲ በኮሜንታው ደስ ብሎኛል በል። ኤንኮም ቪዲዮ ኮፕሊንግ ሪፖስት በደንብ ሸር ታደርግልኛል። ከሳት እንደዚህ ከባህርም ከሳትም ዞር ሊወጣ የነበረውን ከሳት ብቻ ግፍፍ አድርጎ ይዞን ወጣ። እናቴን ዌስትሃም ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማ ባለቀ ሰዓት 95ኛ ደቂቃ ላይ ጎል አግብተው አድጉ ሁለቱም ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ነው? ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማን ነው 1000 game 1000 days until Man United win 5 games in a row ሲል ትሰማዋለህ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበረ ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮት ከሄደ ፕሪሚየር ሊግ ላይ ልብሶች እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለህ። ይሄ ነው ሲጀመር ቋጣሪያችሁ የሆነ በተኛበት ላጭት ወይ ድፉት። እኔሽ እንዴት አድርጌ ልቋጥርላችሁ? እንደ ሲቲ ወዳጅነታችን ጠንክሯል። አልቻልኩም ጋይስ። ይኸውላችሁ ይኸው እኔ እየተጠቃ ነው ዩናይትድ። ዛሬ ምን እንደሆነ አላውቅም። ሲገባበት እንደውም በል ይጮታል ብዬ ነበር። ድፉት በተኛበት